ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬም በሀገር ውስጥና በዓለም አቀፍ መረጃ መተናል። ተከታተሉን። በቅድሚያም የሀገር ውስጥ ዜና። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ለአንዳ ሪፖርት እና ላዛ ትግረኛ ለተባሉ ሚዲያዎች ከትናንት የቀጠለ ማብራሪያ ሰጥተው ነበር። ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ፣ ቀርቦም ቢሆን ካውንስሉን ውሳኔውን ከማወቅ የዘለለ ውሳኔውን ለመቀልበስ እንደማይችል ገልጸዋል። ከአክሱም ከተማ ነባሩ መንግስት ይመለስ የሚል ውሳኔ በኋላ የውሳኔው አስፈጻሚ የሆነው የህወሓት አካል እንዳልተገናኙ በተናጠል ሳይሆን ውሳኔውን ከሚያስፈጽም አካል ተገናኝተው መወያየት እንደሚፈልጉ አስታውቀዋል። የህወሓቱ ነባር መንግስት ይመለስ አደገኛና ተጨማሪ ግጭትን፣ ጥፋትን የሚጋብዝ ውሳኔው ከተተገበረ ውድቀት እንጂ ድል እንደማያስገኝ አብራርተዋል። ፕሬዚዳንቱ የተፈጠረው የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ መፍትሄ ሀሳብ እንዳላቸው እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ትናንት ሚያዝያ 13 የሰጡት ቃለመጠይቅ ተዛብቶ መቅረቡን ገልጸዋል። ለምሳሌ ስልጣን ይለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨው መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖች ለምሳሌ የክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎ በካቢኔ ደረጃ በሚዲያ ማስተጋባቱ የተሳሳተ መሆኑ፣ ይህ ስህተት ምንጩ የቆየው የፓርቲና የመንግስት መዋቅር መደባለቅ እንደሆነ አንስተዋል። በጊዜያዊ መንግስት ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡም የሩቁም የማይቀበለው ዘመኑን የማይወጅ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብ እንዳይተገበር በጽኑ አስጠንቅቀዋል። የጊዜያዊ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎችን በአግባቡ መከናወን እንዳለባቸው አሳስበዋል። ፕሬዚዳንቱ ስልጣናቸው በጩኸትና በደቡብ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዊ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ የሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ አስጠንቅቀዋል። በሌላ ዜና ከቅርብ ጊዜ ወዲህ ይበልጥ ፈታኝ ከሆነው የነዳጅ ችግር ጋር በተያያዘ የኮንስትራክሽን ግብአት ዋጋ ከ20 እስከ 40 ሺህ በላይ መጨመሩን ህንፃ ገንቢዎችና የኢትዮጵያ ኮንስትራክሽን ግብአት አቅራቢዎችና ማዕድናት ሀብት ስራ አሰሪ ባለሀብቶች ማህበር ገልጸዋል። ከዚህ ቀደም ከ60 እስከ 70 ሺህ ብር ሲሸጥ የነበረው አንድ መኪና አሸዋ አሁን 120 ሺህ ብር እስከ 130 ሺህ ብር መግባቱን ገልጸዋል። ከአሸዋ ባሻገር ከወራት በፊት 60 ሺህ ብር ሲሸጥ የነበረው አንድ መኪና ጠጠር አሁን እስከ 85 ሺህ ብር በላይ መሆኑ ታውቋል። የግንባታ ድንጋይ ደግሞ በሺዎች የሚቆጠር ጭማሪ አሳይቷል። የሲሚንቶ ዋጋም እስከ 3 እጥፍ ጨምሯል። ስለ ጉዳዩ የጠየቅናቸው የኢትዮጵያ ኮንስትራክሽን ግብአት አቅራቢዎችና ማዕድናት ሀብት ስራ አሰሪ ባለሀብቶች ማህበር ዋና ስራ አስኪያጅ አቶ ኃይለማርያም ገቢሳ በትክክል ጭማሪ አለ። የዛሬ 3 ዓመት 12 ሺህ ብር ይጫን የነበረው 15 ሜትር ኪዩብ አንድ መኪና አሸዋ ዛሬ ወደ 90 ሺህ ብር ገብቷል ብለዋል። ለዚህ ከፍተኛ የዋጋ ንረት የነዳጅም የቢሮክራሲም ሰንሰለት ችግርን እንደ መንስኤ ጠቅሰው እነዚህ ችግሮች ተደምረው አምራች ላልሆኑ ዋጋ እንዲጨምሩ መንስኤ ስለመሆናቸው አስረድተዋል። በሌላ ዜና የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎት በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራት ሲያከናውን መቆየቱን በመግለጽ ተጨማሪ ምርመራ ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ተጨማሪ በምርመራ ቀን የጠየቀው አንደኛ የወንጀሉ ድርጊት ውስብስብነት፣ ሁለተኛው የተጨበረበረው ገንዘብ መጠን ከፍተኛ መሆን፣ ሶስተኛ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ እንደሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮች ለመስማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ እንዲሁም በተጠርጣሪ ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በቀጠሮ መሰረት ዛሬ ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለ21/08/2018 ዓ.ም ተጨማሪ 7 ቀናት መስጠቱን ማረጋገጥ ተችሏል።